አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ሚዲያ ተከታታዮች እንደምናችሁ? ደህና ናችሁ? እኔ ሰላም ነኝ አለሁኝ አልሐምዱሊላህ። እኔ ደግሞ ደህና ነኝ አልሐምዱሊላህ። እናማ በዚህ ቪዲዮ የራሴን ሀሳብ አስተያየት ለማስቀመጥ ነው የመጣሁት። ዓለምን ያስገረመውና ዓለምን በቁም ያስቆመው ሰርግ ይሄን ይመስላል የሚሉ ብዙ ቪዲዮዎችን አይቻለሁ። ብዙ ቻናሎች ላይ ተለቋል ይህ ቪዲዮ። ልጅቷን አስለን ቢያመሳስሉት ለራሱ ማለት ነው። ልጅቷ የት ናት? ሰውዬው የት ነው? እኔ ነኝ በሬው በሬ ነው ብሏል ያ ሰውዬ ማለት ነው። እና ፈታ በሉ እንግዲህ። እና እቺን ህፃን ልጅ የሰውዬ አሳድጎ አገባት እያሉ ነው። ገና ያ ልጅ ሜጋ ብቻ አለ እንዴ? ገና ልጅቷ ገና ሳታድግ ነው እንደሚያገባት። ቤሎ አልብሳችሁ ምናምን እንደዚህ ለእንትን ለብሶ ምናምን ቢመጡ በቃ አገባት ብላችሁ እያወራችሁ ነው እንግዲህ። እና የልጅነቷን ፎቶ ነው አሁን የለቀቀው ወይስ እንዴት ነው? አሁን የ10 አመት የምናምን የቤሎ ልብስ ነው የለበሰችው ማለት ነው። የሰራተኛዋን ልጅ አገባ ምናምን እያሉ ብዙ ቻናል ላይ ተለቋል። ሊሆን ይችላል ይሄ የድሮ የልጅነቷ ፎቶ ሊሆን ይችላል። አሁን እንደዚህ ያሳደጋት ጊዜ ቪዲዮ ምናምን ለቆ ሊሆን ይችላል። አሁን ላይ ለቃት ይችላል ሰውዬ ማለት ነው። እና በጣም የሚገርመው ነገር የሰራተኛ ልጅ እንዴት አረቦች እንደዚህ ናቸው፣ ንጹህ ናቸው፣ በጣም ጎበዝ ናቸው። ካመኑ አመኑ፣ ከወደዱ ወደዱ፣ ከጠሉ ጠሉ። በቃ ኤፍቢ ላይ ብገቡ ማለት ነው የማታነቡት ኮመንት የለም ማለት ነው እላችኋለሁ። አረብና እኛና አረብ ምን ልዩነት አለው? እኛም እኛ እነሱም እነሱ ናቸው። እነሱንም የፈጠራቸው አላህ እኛንም የፈጠረን አላህ። ምን ልዩነት አለን? እነሱ ነጭ ቢሆኑ እኛ ጥቁር ብን ሁላችንም አንድ ነን። ተፈጥሯችን አንድ፣ መሞታችን አፈር። በቃ ሁሉም ነገር አንድ ነው። እና እንደዚህ ያደረገ ብላችሁ ብዙ ቻናል ላይ በቃ ይሄ ነው ብላችሁ የምታወሩት ብዙ ነገር አለና ማለት ነው። ያሳድጋ ወይ ሙሽኪላ እንዶ ከነሱ በላይ እኛ እንደምንንከባከባቸው አታውቁም። እሱ ቢያሳድግ ወይ ለጊዜው እናቷ አስተካክላ ልብስ ቀይራ ጫማ በሰራችበት አስተካክላ ይኔ ሲሰጣ አንስቶ በቪዲዮ አውጥቶ እንደዚህ እያደረጋት ምናምን ከዛ ያሳይናል ለኛ ማለት ነው። እና እንደዛ ነው። ስለዚህ ምን ችግር አለው? አሳደገ። ከዛ በኋላ እንደ ራሱ ልጅ አሳድጎ አጋባት። በቃ ወላይ ሚዲያው ቻናል ምን ብትሉ ሁሉም ይሄ ነው ቪዲዮ የተለቀቀው ማለት ነው። እንኳን ደስ አላችሁ፣ መብሩክ ብያችኋለሁ። ላገባችሁም ማለት ነው። የእውነት በጣም ደስ ይላል ባይዘይ እና መብሩክ። ግን ለምን እንደዚህ ሆነ? ለምን ብዙ ኮመንተሮች ብዙ ቻናሎች ላይ እንደዚህ አይነት ነገር ሲፈጠር ብዙ ወሬ ነው ያለውና እንኳን ደስ አላቸው። እንኳን ማገባት፣ እንኳን ማሳደጋት። እኛም እኮ የእነሱን ልጆች ህፃን ሽንታቸው አራቸው የጠረገን ምን እያለን ሾሮ ብለን እያሳደግናላቸው አይደለም? እንኳንም ተንከባከቡልን። እና ዞሮ ያው ሁለታው ደግሞ አግብቷታል እያላችሁ ነው እንግዲህ። የአግባት የተሻለ እንጀራ ላይ ኢትዮጵያ ያወጣላታል ማለት ነው። በሷ አላህ ሰበብ አድርጎ እሷንም ሰበብ አድርጎ ሰላም ሊያመጣልን ይችላል። ሀገራችን ሆነ የሰማ ሀገር እላችኋለሁ። በጣም ደስ የሚል ቪዲዮ ነው ሀቂቀተን። ግን ብዙ እኔ ኤፍቢ ላይ ነው ብዙውን ያየሁት ኤፍቢ ላይ ነው። እንደዚህ አድርጎ አገባት፣ እንደዚህ ሆነች። ብቻ በጣም ደስ የሚል ቪዲዮ ነው ያየሁት ሀቂቀተን ማለት ነው። እና በጣም